ብዙዎቻችሁ ቴሌግራም ላይ እንዴት ገንዘብ መስራት ይቻላል ብላችሁ ይህንን ጥያቄ ብዙ ጊዜ ጠይቃችሁ ታውቃላችሁ። ቴሌግራም ላይ ገንዘብ መስራት የምትችሉበት ብዙ መንገዶች አሉ። ከነዛም መካከል ቴሌግራም ላይ ግሩፕ ወይንም ቻናል ከፍታችሁ እዛ ላይ እቃ መሸጥም ወይንም ደግሞ ማስታወቂያ በማሰራት ገንዘብ ማግኘት ትችላላችሁ። ነገር ግን ከዛ በተጨማሪ ቴሌግራም ላይ ብዙ ሰው የማያውቀው ቴሌግራም ላይ በቅርብ የተጀመረ ገንዘብ መስራት የምትችሉበት አዲስ እድል ይዞ መጥቷል። እሱም ቴሌግራም ላይ ቻናል ከፍታችሁ ቻናላችሁ ሞኔታይዝ አድርጋችሁ በቀላሉ ገንዘብ መስራት የምትችሉበት አማራጭ አለ። ይህ አማራጭ ቴሌግራም ላይ ከዚህ በፊት አልነበረም፣ በቅርብ ነው የጀመረው። ቴሌግራም ላይ ቻናል ከከፈታችሁ በኋላ የቴሌግራም ቻናላችሁን ሞኔታይዝ ለማድረግ አንድ ማሟላት የሚገባው ነገር አለ። እሱም 1000 ሰብስክራይብ ሊኖራችሁ ይገባል። 1000 እና ከዛ በላይ ሰብስክራይብ ካላችሁ ቻናላችሁ ሞኔታይዝ ሊሆን ይችላል ማለት ነው። ስለዚህ ሰዎች ሊጠቅሙ ይችላል ወይንም ደግሞ ሊያዝናኑ ይችላሉ ብላችሁ ያሰባችሁትን ማንኛውንም ጽሁፍ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ኦዲዮ ሊሆን ይችላል ሼር እያደረጋችሁ በቀላሉ ቻናላችሁ ላይ ማስታወቂያ እንዲታዩ ማድረግ ትችላላችሁ ማለት ነው። ቴሌግራም ላይ የሚታዩ ማስታወቂያዎች ከሌሎች ሶሻል ሚዲያ ፕላትፎርሞች ላይ ከሚታዩ ማስታወቂያዎች ለየት ያሉ ማስታወቂያዎች ናቸው። በቴሌግራም ቻናላችሁ አማካኝነት ብዙ ገንዘብ መስራት ከፈለጋችሁ ብዙ ሰዎች ሊፈልጓቸው የሚችሉ ነገሮችን ሼር እያደረጋችሁ ቻናላችሁ በማስታወቂያ ድርጅት እንዲመረጥ ወይንም ደግሞ ተመራጭ እንዲሆን ማድረግ ይኖርባችኋል። ቻናላችሁ በማስታወቂያ ድርጅት ተመራጭ ከሆነ በወር ውስጥ በጣም ብዙ ገንዘብ ሜክ ማድረግ ወይንም መስራት ትችላላችሁ ማለት ነው። ምናልባት ሰምታችሁ ሊሆን ይችላል ብዙ ቻናሎች ትልልቅ ሰብስክራይብ ኖሯቸው ገንዘብ ላይሰሩ ይችላሉ። ያም ሊሆን የሚችለው የምትለቋቸው ነገሮች በማስታወቂያ ድርጅቶች ተመራጭ ካልሆኑ ብዙ ሰው ሰብስክራይብ እንኳን ቢኖራችሁ ገንዘብ መስራት አትችሉም ማለት ነው። ስለዚህ በወር ውስጥ ብዙ ገንዘብ መስራት ከፈለጋችሁ ሰዎች ሊፈልጓቸው የሚችሉ በማስታወቂያ ድርጅቶች ሊመረጡ ይችላሉ ብላችሁ ያሰባችሁትን ኮንቴንት ክሬት እያደረጋችሁ ቻናላችሁ ላይ በመልቀቅ ቻናላችሁን በማስታወቂያ ድርጅት እንዲመረጥ ማድረግ ይኖርባችኋል ማለት ነው። ቻናላችሁ ብዙ ማስታወቂያ ድርጅቶች ተመራጭ ከሆነ ደግሞ በወር ውስጥ ብዙ ገንዘብ መስራት ትችላላችሁ ማለት ነው። የሰራችሁትን ገንዘብ ደግሞ ከቴሌግራም ጋር ትካፈላላችሁ። ማውጣት የምትችሉበትን መንገድ ደግሞ ራሱን የቻለ ፕሮሰስ አለው። የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ ሰራላችኋለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ።